موضة العباءة عند بعض نسائنا مصممة في فرنسا. أين العقل؟ በዚህ ሰዓት የብዙ እህቶቻችን አብያና ጅልባብ እየተመረተ ያለው አውሮፓ ላይ ፈረንሳይ ውስጥ ሆኗል። የት ሄደ አቅላችን? ለምን ይመስላችኋል በሰፊው ማህበረሰባችን ውስጥ የተለያዩ የፋሽን ልብሶች የተስፋፉት? እኒህ አዳዲስ መጤ ልብሶች በጣም አጭር የሆኑና ፋሽናቸውንም ስም እዚህ ቦታ ላይ ለመግለጽ ራሱ በጣም አሳፋሪ ነው። አንዳንዶቹ መጤ ልብሶች የሰውነትን አካሎችን ያሳያሉ። ግርም የሚል ነው እኮ። እኒህ አዳዲስ መጤ ልብሶች ቆንጆውን የሰውነት ክፍል ገልጸው መጥፎውን ብቻ እንዲደብቁ ነው የተዘጋጁት። የሰውነት ክፍላቸውን እንዲገላልጹ የሚያዛቸው ማን ይመስላችኋል? ሸይጣን አይመስላችሁም? አዎ እሱ ራሱ ሸይጣን ነው። ሳታስቡት በተግባራችሁ የሱ ተከታዮች የሆናችሁ ነው። በጣም የሚገርመው የነዚህ ልብሶች ፋሽን የሚያዘጋጁት ባለሙያዎች በከፍተኛ ደረጃ የሸይጣንን ትምህርት ወስደው በሱ ማዕረግ የተመረቁ ናቸው። أنهم أفضل طلاب في مدرسة الشيطان التي تخصصت في كشف العورات. من صفات إذن أولئك حب كشف العورة. የነዚህ ፋሽን ተከታዮች ልዩ መለያና ዓላማቸው ሰውነታቸውን መገላለጽና ለባዕድ ወጣቶች እርቃን መሆን ነው። ለምን ይመስላችኋል በዚህ ሰዓት የአለባበስ ስድነት የተንሰራፋው? ለምሳሌ ሙሽራዎችን ተመልከቱ እስኪ። እንዴት ነው በዚህ ሰዓት እየለበሱ የሚገኙት? ሙሽራዎች ሰውነታቸውን እየገላለጹና ለስሙ ያክል ብቻ ነው ትንሽ ልብስ እየለበሱ ያሉት። በዚህ ሰዓት ጥሩና መልካም አቅል ያላቸው እህቶቻችን ራሱ በሰርጋቸው ሰዓት አለባበሳቸውን ተመልከቱ። ሌላውን ተውትና ባልየው ራሱ ደህናና መልካም የሚባለው በሰርጉ ሰዓት ሁሉ ነገሩ ይቀያየራል። የሚገርመው በሰርጋችን ሰዓት አለባበሳችንን እንቀይር እያሉ ይህንኑ አዲስ መጤ ፉስታንና መሰል ቀሚስ ሲፈልጉ ገላልጸው ሲፈልጉ አሳጥረው ብቻ እንደፈለጉ አድርገው ይለብሱታል። ታዲያ ይህን ሁሉ ቅሌት እየሰሩ አያፍሩም። ፋሽን ነው ይላሉ። ልጅ አባቱን የሚያውቅበት አባት ልጁን ወልዶ የሚጥልበት ዜና የተስፋፋባቸው ከአውሮፓ ሀገሮች ነው እኒህ ፋሽኖች እየገቡ የሚገኙት። በጣም አሳዛኝና አሳፋሪ ነው። የእህቶቻችን አበያ ከፈረንሳይ የተሰራ እየገባ ነው። አረ እናንተ የአላህ ባሮች አላህን ፍሩ። አቅላችሁ የት ሄደ? ከመቼ ወዲህ ነው ፈረንሳዮች ለኛ ሙስሊሞች ተቆርቋሪ የሆኑት? الفرنسا متى سترت عورات النساء في فرنسا حتى تكون عباءاتنا ربطة فرنسية وقصة فرنسية؟ إنما هو كيد الشيطان. መቼ ፈረንሳይ ሴቶች ራሳቸውን በትክክል ሸፍነው ነው ለኛ የሚቆረቆሩት? ይህ ትልቅ የሸይጣን ቁማር ነው። ሐቂቃ ነው የምላችሁ። ይህ ፈሳድ እንዲስፋፋ የሚፈልጉት የሸይጣን ጭፍሮች የእህቶቻችን ሰውነት ተገልጾ ማየት ስለሚፈልጉ ነው። አዎ እህቶቻችን በኒቃብ ውስጥ አይናቸውን ተቀንድበው ተኩለው ይህ ሻዶ የሚሉትን ተለቅልቀው ተውበው እንዲወጡ ነው የሚፈልጉት። ይህ ነው ቅድም ስነግራችሁ የነበረው። መጥፎ ነገራቸውን ወደ ውስጥ ሰትረው ጥሩን ወደ ውጭ እንዲያወጡላቸው ነው የሚፈልጉት። ግን አልገባቸውም እንጂ ሴት ልጅ ከተበላሸች ወንዶችን ብቻ አይደለም የምታበላሸው፣ አጠቃላይ ማህበረሰቡ ነው የሚበላሸው። ሴት ልጅ የወለደችውን ያንን ህፃን ልጅ በእጇ ስታሳድግ በእጇ የኡማውን የነገ ተስፋ እንደምታሳድግ አስባ በተርቢያ ልታሳድግ ይገባል። ግን ይህን በእጇ የያዘችውን ህፃን ልጅ ሜዳ ላይ አውጥታ ከጣለችው በቀጥታ ማህበረሰቡ ይበላሻል። أن تجمل عينها بكحل ومسكرة وظل ثم تبدأ تخرج أجمل ما فيها وتستر أقبح ما فيها لتميل. فإذا مالت المرأة مال من؟ الرجل؟ لا، إذا مالت المرأة مال المجتمع كله.